አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዶቼ እንዴት ናችሁ? ሰላም ነው ወይ? ዛሬ ደግሞ በቆንጆ ዳቦ መጥቻለሁ። ከወደዳችሁት ሞክሩት። እኔ እንግዲህ ለቤት የምሰራው ነው ሁሌም ለእናንተ ማሳየው ራሴ ሞክሬው የወደድኩትን ነው። አንዳንዴ ሰርቼ ያልወደድኩትን ነገር ወላሂ አላመጣም። ይኸው እንግዲህ 1 ካፕ ወተት አድርጌ 2 እንቁላል 1/4 ስኳር ደረቅ ወተት እንደገና ዲስክሪፕሽኑን ውዶቼ እንዳለ ከስር ጽፍላችኋለሁ። በጣም ቀላል አሰራር ነው። ውጪ ከመግዛት አንዳንዴ እንደዚህ ቤት ውስጥ ሰርተን ብንበላ አሪፍ ነው። ሁሌ የምንሰራው ነገር አይደለም። እኔ የተለያየ አይነት ዳቦ፣ ኬክ፣ ኩኪ ምናምን መስራት ወዳለው ባይዘዌ ለቤት ነው የምሰራው። ስለዚህ እናንተ ከወደዳችሁት ደግሞ ፖስት እንደዚህ ያደርግላችኋለሁ። አንዳንዴ ደግሞ ሰርቼ ካልተመቸኝ አይቼው ካልወደድኩት ፖስት አላደርግም። በቃ አንተን ካለኝ እና የወደድኩትን ነገር ነው ለእናንተ ማመጣላችሁ። ዱቄት እንግዲህ 5 ካፕ ዱቄት አድርጌያለሁ። እናንተ ደግሞ በቤተሰባችሁ መጠን ማድረግ ትችላላችሁ። ሁሉንም ነገር ከስር ዲስክሪፕሽን ላይ እንዳለ ጽፍላችኋለሁ ምን እንደተጠቀምኩ። ለመሞከሩ ግብአቱ መጠኑ ካለ ለመስራት በጣም ቀላል ነው። ብዙ ጊዜ እኔ የምሰራው ያው በካፕ መጠን ስለሆነ በጣም ቀላል ነው ለመስራት፣ አይቸግርም ማለት ነው። እንግዲህ በደንብ አብኩተን ትንሽዬ ቅቤ አድርጌበታለሁ። እንደዚህ ካቦካው በኋላ ማብኳት ከጀመርኩ በኋላ እንደዚህ ቀጠን ካለባችሁ ደግሞ ትንሽ ዱቄት ብትን ታረጉበታላችሁ። ካቦካውት በኋላ 40 ደቂቃ አስቀምጨዋለሁ። ኦቨን ውስጥ እንግዲህ ያስቀምጡት፣ ሙቀት እዛው ስላለ ቶሎ ያቦካል። እንደገና ደግሞ ቅርጽ አውጥቼለት የኦቨን እቃው ላይ አስቀምጬ ደግሞ እንደገና 40 ደቂቃ አስቀምጬ ከዛ በኋላ ነው ወደ ኦቨን የከተትኩት። ኦቨን ውስጥ ከ30 እስከ 35 ደቂቃ አድርጋችሁ ማውጣት ትችላላችሁ። ወይንም ደግሞ በእንጨቱ ነክታችሁ ማየት ትችላላችሁ። እንግዲህ 12 ቦታ እንደዚህ ድብልብል አድርጌዋለሁ ለማስቀመጥ እንዲመች። ሞክሩት ውዶቼ። እንግዲህ ስለምታበረታቱኝ ቪዲዮዬ ትንሽ መታየት ጀምሯል። ኢንሻአላህ እንግዲህ እኔም ብዙ ስለማይታይ በጣም ሞቲቬት ስለማረግ ብዙ ጊዜ ፖስት አላደርግም። በሳምንት 2-3 ነው። እንደውም ብዙ ሰዎች ይመክሩኛል እንደሱ እኮ አይደለም፣ አትሊስት በ2 ቀን አንዴ ወይ በ3 ቀንም ቢሆን በሳምንት 4 ቪዲዮ እንደምንም አርኪ ምናምን። ቀላል አይደለም። ስፔሻሊ ከልጅ ጋር ምናምን ቪዲዮ መስራት። አሁን ይሄን ቪዲዮ ፖስት ያረኩት አሁን ነው፣ ግን የቀረጽኩት ከ3 ቀን በፊት ጁማአ ቀን ነው የሰራሁት። ግን በቃ አይመችም። ልጅ ሲኖር ኤዲት ማድረግ አለ፣ ድምጽ ለመቅረጽ አፍሪን መተኛ ስላለባት፣ አሁን ደግሞ ትምህርት ተዘግቷል። እንግዲህ ኢንሻአላህ አላህ ብርታቱን ይስጠን። መበጥበጥ ነው አሁን ቤት ውስጥ እንግዲህ ልጆች ስላሉ ብዙም ምቹ አይደለም። ኢንሻአላህ እንግዲህ ሁላችሁም እናቶች አላህ ጥንካሬውን ይስጠን፣ ለኛም ለሁላችንም። ልጆቻችን ደግሞ በጣም ጌጦቻችን ናቸው። ሳይኖሩ ሲቀር ደግሞ በጣም ጭር ይላል ወላሂ። እነሱ ሳይኖሩ እኔ እንዲህ ለቪዲዮ ምናምን ነው እንጂ ሲኖሩ ደስ ይለኛል በጣም። አልহামዱሊላህ። እንግዲህ ውዶቼ ሞክሩት። ሁሉንም ነገር ከስር ጽፍላችኋለሁ። እናንተ ከቻላችሁ ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ